በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ። ከአውደ ጥናት ዘግዕዝ ነው። አምላካችን እግዚአብሔር ለዚች ሰዓት ስላደረሰን የተመሰገነ ይሁን። ዛሬ ባለፈው 2 ሳምንት በዚህ ሀገር አቆጣጠር ጁን 21 ቀን ስለተከበረው የግዕዝ ቋንቋ ቅድመ ታሪክ የመጽሐፍት አውደ ርዕይና የመጽሐፍት ምርቃት በሚል በተለያዩ ጊዜያት ማስታወቂያዎችን አውጥቼ ነበረ። በየደብራችሁ በያላችሁበት አድባራትም ማስታወቂያዎች ተነግረው ነበር በአባቶች እና ያ በዓል ዛሬ እንዴት እንደተከበረ እንዴት እንደነበረ እነግራችኋለሁ። ከዚያም በመቀጠል የግዕዝንና የአማርኛን ቋንቋ ለመጀመር ወስኛለሁ በቅርብ ጊዜ። ስለዚህ መማር የምትፈልጉ ሰዎች 3 አማራጮች አሉ። በዋትስአፕ፣ በዙም እና በአካል። በእነዚህ በ3ቱ መንገዶች ማስተማር ጀምራለሁ። ስለዚህ ከዚች ቅጽበት ጀምሮ መመዝገብ ትችላላችሁ። ስልክ የሌላችሁ ሰዎች 703-254-6601 ነው። 703-254-6601 ነው። በዚህ እየደወላችሁ መመዝገብ ትችላላችሁ ማለት ነው። ወይንም በአውደ ጥናት ዘግዕዝ ከዚህ ቪዲዮ ስር በኮሜንት መልክ ማስቀመጥ ትችላላችሁ። ስማችሁንና የስልክ ቁጥራችሁን ታስቀምጣላችሁ። ይህ በአጠቃላይ መልኩ ሲታይ በዓሉ በጣም የሚያረካ የሚያስደስት ነበረ። በዲሲና አካባቢዋ ያሉ አባቶች ኦልሞስት ሁሉም መጥተው ነበር ማለት ይቻላል። ምዕመናንም እንደዚሁ አጠቃላይ ከጠበቅነው ምን ያህል ሰው ይመጣል ብለን ካሰብነው ብዙ አራቅንም። ያሁን የኔ የግሌ ነው። ምናልባት ባለፉት ቪዲዮዎች ከፕሮግራም መሪው ከተለያዩ ሰዎች እንደተጠበቀው አይደለም የሚል ሰምታችሁ ሊሆን ይችላል። ሁልጊዜም እንደተጠበቀው ሊሆን አይችልም ማንኛውም ነገር። በዚያ ላይ ደግሞ አንደኛ ተደራራቢ ነገሮች ነበሩ። የግራጁዌሽን ወቅት ነው። ሰዎች የሚመረቁበት ልጆቻቸውን የሚያስመርቁበት ጊዜ ስለነበረ ያ አንዱ ምክንያት ነው። ሌላው የአባቶች ቀን ነበረ። ሌላው ደግሞ የቅዱስ ሚካኤል ዓመታዊ በዓል የሚከበርባቸው አንዳንድ አብያተ ክርስቲያናትም ነበሩ እና ይህ ሁሉ ተደምሮ እንደተጠበቀው አልመጣም ሰው። ይህ ማለት ግን እኔ ባሉት ሰዎች በጣም ረክቻለሁ። በተለይ አባቶች መጥተው የሚጠበቅባቸውን ሁሉ አድርገው አስተምረው ምክር ሰጥተው እንደገና ደግሞ የሚገርመው ነገር ከየመጽሐፍቱ ተሸክመውት ነው የሄዱት ማለት ይቻላል። ገዝተው ማለት ነው። ብዙ መጽሐፍት ገዝተው ነው የሄዱት። 1 2 3 ብቻ ሳይሆን በጣም ብዙ መጽሐፍት ገዝተው አስተምረው ስለሄዱ በእውነቱ በጣም ተደስቻለሁ። እግዚአብሔር አምላክ ያክብራቸው። ጥሬን አክብረው ይሄ የተዘጋጀው ነገር እንግዲህ ለሚያውቀው ሰው ያዘጋጀሁት የግዕዝ ቋንቋ ቅድመ ታሪክና የመጽሐፍት ርዕይ ወይም ኤግዚቢሽን ነው። ከ30 ዓመት ጀምሮ ከዛሬ 30 ዓመት በፊት ጀምሮ የጻፍኳቸው መጽሐፍት ሁሉም የሚታዩበትና ለሕዝብ የሚቀርቡበት ዕለት ነው። እንግዲህ ይሄ በዓል የኔ በዓል ሳይሆን የምዕመናንና የአባቶች በዓል ነው። ምክንያቱም የተጻፉት መጽሐፍት ለእኔ አይደለም፣
ለምዕመናን ነው፣ ለቤተ ክርስቲያን ነው። አባቶች የሚያስተምሩባቸው፣ ምዕመናን የሚማሩባቸው፣ ወላጆች ሕፃናት ልጆቻቸውን የሚያስተምሩባቸው መጽሐፍት ናቸው። ስለዚህ ይሄ በዓል የኔ በዓል አይደለም። በትክክል ለተረዳው ሰው የኔ በዓል አይደለም እና አባቶች ይህንን በዓል ተረድተው ጥሬን አክብረው እሱ ደክሞ ይህን ያህል ጽፎ ለሕዝብ ለምዕመናን ሲያቀርብ እኛ ደግሞ ሄደን የሚጠበቅብንን ማድረግ አለብን ብለው ነው የመጡት እና በእውነቱ እግዚአብሔር ያክብራቸው። ምዕመናንም እንደዚሁ ብዙ ምዕመናን መጥተው ነበረ። አሁን እያንዳንዱን አሳያችኋለሁ እና በመጨረሻ ላይ ስለ ግዕዝ ቋንቋም በመጠኑ ሰፋ አድርጌ እነግራችኋለሁ። አሁን ሸራ አደርግላችሁና በዓሉ ምን እንደሚመስል እናያለን። እንግዲህ በዓሉ ይህንን ይመስላል። እንግዲህ ተመልከቱ፣ አባቶች መጽሐፍት እየገዙ ነው። አንደኛ አዳራሹ ደግሞ በጣም ትልቅ ነው። አዳራሹን ትልቅ ስለሆነ ምናልባት አንድ ትልቅ አዳራሽ ላይ ወይንም ካልሞላ በስተቀር ትንሽ በቁጥር ትንሽ ሰዎች ነው የሚያስመስለው እንጂ በእውነቱ በዓሉ የሚያረካ በዓል ነበረ። እንግዲህ እንደምታዩቸው በዚህ በዓል ላይ የተገኙት በዲሲ እና አካባቢዋ የሚገኙ የአብያተ ክርስቲያናት አስተዳዳሪዎች፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ዘማሪዎች፣ ምዕመናን ተገኝተዋል። መጽሐፍቱን እንደምታዩት በዚህ በዓል ላይ ከ20 መጽሐፍት በላይ ቀርበዋል። ማለትም የጻፍኳቸው መጽሐፍት አካላዊ መጽሐፍት 20 መጽሐፍት ናቸው። እንግዲህ ከ1997 በፈረንጅ ጀምሮ የጻፍኳቸው መጽሐፍት ናቸው። እነዚህ መጽሐፍት የግጥም መጽሐፍት፣ የግዕዝ ቋንቋ የጥናት መጽሐፍት፣ የመጽሐፍ ቅዱስ ጥናት መጽሐፍት፣ ስነ ምግባር፣ የቤተ ክርስቲያን ሕግና ቀኖና ዶግማ የመሳሰሉት ናቸው። እንደገና ደግሞ በማህበራዊ ህይወት ዙሪያ የሚያጠነጥኑ ናቸው መጽሐፍቶች። ስለዚህ እነዚህ መጽሐፍት አካላዊ መጽሐፍቱ 20 ናቸው። ከዚያ ደግሞ 2 ኢቡክ ማለት ኦንላይን ላይ የምናነባቸው ሌሎች 2 መጽሐፍት በመረጃ መልክ ቀርበው ነበረ። ስለዚህ ያከበርኩት 20ኛ መጽሐፌን ነው ማለት ነው። ማለትም የጻፍኳቸው መጽሐፍት 20 ስለሞሉ ይህንን በዓል ማክበር ስለፈለጉ ይህንን አከበርኩ። እንደገና ደግሞ የተጻፉት መጽሐፍት ለሕዝብ ቀርበው ታይተው ሁሉም የሚፈልገውን መጽሐፍ አይቶ እንዲገዛ ነው። ተመልከቱ እንግዲህ አባቶች፣ እያንዳንዱ አባት ምን ያህል መጽሐፍ እንደያዘ ተመልከቱ። እና ይሄ ታላቅ ቅንነትንና አስተዋይነትን እንደገና ደግሞ ኃላፊነትን ይመለከታል። ይህ ሁሉ የገዙት አንዳንድ አባቶች እንደጠቀሱት ለምዕመናኖቻቸው ሁሉ ነው። በየአብያተ ክርስቲያናቱ ላሉት ምዕመናንም ለማዳረስ ጭምር ነው የገዙት እና በእውነቱ በጣም የሚያስደስት ነበረ። ከዚህ ከነበሩት አባቶች መካከል የተወሰኑትን እጠቅስላችኋለሁ። ምናልባት ስማቸውን ከሌሎችም ቪዲዮዎች አይታችሁ ይሆናል እና በዚህ በዓል ላይ ከነበሩት አባቶች መካከል እንግዲህ እነዚህ አባቶች መምጣት ብቻ ሳይሆን በደብራቸው ስለ መጽሐፍቱ ምርቃት፣ ስለ በዓሉ ሲያስተዋውቁና ምዕመናንን ሲቀሰቅሱ የነበሩ አባቶች ናቸው። እግዚአብሔር አምላክ ያክብራቸው፣ ዋጋቸውንም ይክፈል።
እና መላከ ሰላም ዶክተር አባ ኪዳነ ማርያም የማኅደረ ስብሐት ልደታ ለማርያም አስተዳዳሪ፣ መልአከ ሰላም ቀሲስ ምስጢሩ የደብረ መድኃኒት ኢየሱስ ቤተክርስቲያን አስተዳዳሪ፣ መልአከ ገነት ቀሲስ ጥላሁን የምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ሊቀ ኅሩያን ቀሲስ ይስሐቅ ወልደ ማርያም የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አስተዳዳሪ፣ መጋቤ ጥበብ ቀሲስ ብስራት የደብረ ኃይል ቅዱስ ዑራኤል ቤተክርስቲያን አስተዳዳሪ፣ መጋቤ ስብሐት ቀሲስ ጥበቡ ከማኅደረ ስብሐት ልደታ ለማርያም፣ ሊቀ ጠበብት ሞገስ ከደብረ ገነት መድኃኔዓለም ቤተክርስቲያን የዜማ መምህር ናቸው። የቅድስት ሥላሴ መንፈሳዊ ኮሌጅ አስተማሪ ነበሩ። በብዙ መልኩ የተሟላ እውቀት ያላቸው ናቸው እና ሊቀ ካህናት አባ ዳንኤል ከሐመረ ኖህ ኪዳነ ምሕረት ቤተክርስቲያን፣ ሊቀ ኅሩያን ቀሲስ ወሰን ከሐመረ ኖህ ኪዳነ ምሕረት ቤተክርስቲያን የዕለቱም የፕሮግራም መሪ የነበረው ነው። መጋቤ ሀብታት ቀሲስ ካሳሁን ከሐመረ ኖህ ኪዳነ ምሕረት ቤተክርስቲያን፣ ቀሲስ ኢሳይያስ ከማኅደረ ስብሐት ልደታ ለማርያም፣ ቀሲስ ሳሙኤል ሙሉጌታ ከደብረ መድኃኒት ኢየሱስ፣ ቀሲስ በድሉ አማረ ከመንበረ ጸባዖት ቅድስት ሥላሴ፣ ዲያቆን ኪሩቤል ከሐመረ ኖህ ኪዳነ ምሕረት፣ ዲያቆን አብርሃም ከቅድስት ሥላሴ ቤተክርስቲያን መሰለኝ፣ እንዲሁም ሌሎች ስማቸውን ያልጠራኋቸው እየመጡ ቶሎ የወጡም አሉ እና እነዚህ አባቶች ነበሩ ማለት ነው እና በዓሉ በደንብ በተሳካ መልኩ ነው የተከናወነው። እንግዲህ ለመምጣት አስባችሁ የቀራችሁም ሰዎች እንደመጣችሁ ነው የሚቆጠረው። ምንም ቅር አይለኝም። አንደኛ ከአቅም በላይ የሆነ ችግር ሊኖርባችሁ ይችላል። እንዳልኩት ተደራራቢ ምክንያቶችም ነበሩ። ቦታው ደግሞ በእኛ በኩል መንገድ ላይ ሰው አላቆምንም ነበር። ቦታው ጠፍቷቸው የተመለሱም ሰዎች እንዳሉ ሰምቻለሁ። እንደገና ሌላው ደግሞ በዓሉ የቀን መሳሳት በኢትዮጵያና በዚህ ሀገር አቆጣጠር ተፋልሶባቸው ሳይመጡ የቀሩ ሰዎች አሉ። እንዲያውም በደንብ ፕሮግራም የነበራቸው በዕለቱ የሚያቀርቡት ፕሮግራም ተመድቦላቸው ሲያስተዋውቁ የነበሩ ሰዎች እንግዲህ ቀኑን በመርሳት ማለት በመሳሳት የቀሩ አሉ እና ብዙ ምክንያቶች አሉ። ዋናው ነገር ይሄ በዓል ቀጣይ በዓል ነው። በተለይ በዓሉ ቀጣይ ነው። ስለዚህ ገና እናከብራለን። በተለይ የግዕዝን ቋንቋ በተመለከተ ሊቃውንቱ በደንብ በተለይ በጻፍኳቸው መጽሐፍት ላይ እንዲነጋገሩባቸውና ለብዙ ሰው መዳረስ እንዲችሉ እነዚህ መጽሐፍት አማርኛ የሀገራችንን ቋንቋዎች የማይናገሩ ሰዎች ግዕዝን የሚያጠኑባቸው ናቸው። እዚህ ሀገር ለተወለዱ ልጆቻችንም የሚሆኑ ናቸው እና በሰፊው ሊቃውንቱ ስለ ግዕዝ ቋንቋ ለሕዝባችን እንዴት አድርገን ማዳረስ እንዳለብን ከዚያም አልፎ በዓለም አቀፍ ደረጃ እንዴት ማስተማር እንዳለብን የሚወያዩበት ቀጣይ በዓል አለ። ስለዚህ በዚያ በዓል ላይ መገኘት ይቻላል። በመቅረታችሁ የተጸጸታችሁ ሰዎች በዚያ በዓል ላይ መገኘት ትችላላችሁ ማለት ነው። ወደፊት ታቅዶ የሚደረግ በዓል ነው። እንግዲህ የግዕዝን ቋንቋ እንደሚጀምር በመግቢያ ላይ ተናግሬ ያለው በሶስት አይነት መንገድ ነው የሚጀመረው፣ በዋትስአፕ፣ በዙምና በአካል። ስለዚህ በየትኛው መማር እንደምትፈልጉ ስልክ ቁጥራችሁንና ሙሉ ስማችሁን ማስቀመጥ ትችላላችሁ። በኮሜንት
ወይም ደውላችሁ በስልክ ትነግሩኛላችሁ። ከዚያ በኋላ ትመዘገባላችሁ፣ እንጀምራለን ማለት ነው። እድሜያችሁንም እዚያ ላይ ምናልባት ህፃናት ከሆኑ ያው ለህፃናት የሚሆነው በዙም ምክንያቱም ክትትል ስለሚያስፈልጋቸው ህፃናት በዙም ወይንም በአካል ነው የሚማሩት። ትልልቆች ግን በዋትስአፕ መማር እንችላለን። እና ትምህርቱን መጀመር የምትፈልጉ ሰዎች ሀሳባችሁንና መጀመር የምትፈልጉበትን መንገድ በዋትስአፕ፣ በዙም፣ በአካል በየትኛው እንደሆነ ትነግሩኛላችሁ። ቪዲዮውን ሸር አድርጉ። የዩቱብ ቻናሎችንም ሰብስክራይብ በማድረግ የሚለቀቁ የተለያዩ ግዕዝን፣ አማርኛን፣ ሌሎችንም የሚመለከቱ የትምህርት አይነቶች ይለቀቃሉ። በዚያም በነፃ መማር ትችላለን። አውደ ጥናት ዘትምህርት የሚለውም የቃል ትምህርት የምንማርበት ነው። ያንንም መጎብኘት ትችላላችሁ። አምላካችን እግዚአብሔር ማስተዋሉን ያድለን። እግዚአብሔር ይስጥልኝ። መልካም ጊዜ። ከአውደ ጥናት ዘግዕዝ ነው። እንግዲህ በዓሉ ይህንን ይመስላል እንዳያችሁት። ስለዚህ ይህ በዓል ቀጣይ በዓል ነው። በተለይ የግዕዝን ቋንቋ በተመለከተ ሊቃውንቱ ተሰባስበው የግዕዝን ቋንቋ እንዴት አድርገን በተለይ እዚህ ሀገር ለተወለዱ በተለይ ታዳጊ ህፃናትን እንዴት አድርገን ማስተማር እንዳለብን የተጻፉት መጽሐፍትም ለሁሉም እንዲዳረሱ በደንብ እንዲወያዩባቸው እፈልጋለሁ። ስለዚህ ለዚህ ቀጣይ በዓል አለን ማለት ነው። የሚቀጥል ነው፣ የሚቆም አይደለም። እና በዚህ ጊዜ ተገኝታችሁ መጽሐፍቱን ያላገኛችሁ ሰዎች ያው በዚህ አይነት በተሸጠው በጣም ርካሽ በሆነ ነው የተሸጡት። ያ ጊዜ በጣም በቅናሽ በጣም በከፍተኛ ቅናሽ ከግማሽ በታች በሆነ ዋጋ ነው የተሸጡት። ያ ነገር ቢያመልጣችሁም ግን መጽሐፍቱ አብዛኛዎቹ አማዞን ላይ ያሉ። ይህን ቪዲዮ እንደምታዩት ኪውአር ኮድ አለው። እሱን ስካን ስታደርጉ ቀጥታ መጽሐፍቱን ማየት ትችላላችሁ ማለት ነው። መጽሐፍቱን ግዙ። ጥያቄ ካላችሁ ጠይቁ። የግዕዝን ቋንቋ በሶስት አይነት መንገድ በቅርብ ጊዜ ጀምራለሁ። ምዝገባችሁን ከዚች ቅጽበት ጀምራችሁ ተመዝገቡ። ስልክ ቁጥሬ 703-254-6601 ነው ወይም 703-254-6601 ነው። እዚያ ላይ ማስቀምጥላችኋለሁ። በዋትስአፕ፣ በዙም ወይንም በአካል በየትኛው መማር እንደምትፈልጉ ትነግሩኛላችሁ። መልካም ጊዜ። እግዚአብሔር አምላክ ማስተዋሉን ያድለን። መልካም ቀን። ከአውደ ጥናት ዘግዕዝ ነው። በዚህ በዓል የተገኙት አባቶችን፣ ወንድሞችን፣ እናቶችንና እህቶችን ሁሉ ምዕመናንንና አባቶችን ሁሉ እጅግ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ